ሰላም ጤና ይስጥልኝ የኢትዮ ሃይቴክ ቤተሰቦች ዛሬም እንደተለመደው በቴክኖሎጂ ዓለም አዳዲስና ጠቃሚ መረጃዎችን ይዘንላችሁ ቀርበናል። በዛሬው ቪዲዮ ደግሞ ብዙዎቻችንን ሲያስቸግር የነበረውን የሳፋሪኮም ጥቅልና የካርድ ብክነት መፍትሄ እናያለን። ቪዲዮውን ላይክ በማድረግ ጀምሩ፣ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ወደ ስልክ መደወያችን እንገባና ኮከብ 777 መሰላል አድርገን እንደውላለን ማለት ነው። ከዛ በመቀጠል ከሚያመጣልን አማራጮች ውስጥ ኢንተርኔት የሚለውን ሁለት ቁጥር ላይ ያለውን አንድ ጊዜ ክሊክ እናደርግና ሴንድ የሚለውን ጽሁፍ እንነካለን ማለት ነው። ከዛ በመቀጠል የሚያመጣልን እዚህ ጋር እንደምትመለከቱት ጌት ኢንተርኔት ሴቲንግ የሚል አለ። ከታች ማኔጅ ኢንተርኔት የሚል አለ። ማኔጅ ኢንተርኔትን እንመርጣለን ማለት ነው። ከዛ በመቀጠል ፈርስት ላይ አክቲቭ፣ ሁለት ላይ ደግሞ ዲአክቲቭ የሚል አለ። ዲአክቲቭ ላይ አድርገን ኦኬ እንለዋለን ማለት ነው። ይህ አገልግሎት መብራቱ ምን ይጠቅማናል ካላችሁ ከእንግዲህ በኋላ የገዛችሁት የኢንተርኔት ጥቅል ሲያልቅ ኢንተርኔት በራሱ ጊዜ ይቆማል እንጂ ከዋናው ካርዳችሁ ላይ አንድም ሳንቲም አይባክንባችሁም። በቃ ያለምንም ስጋት ዳታችሁን ከፍታችሁ መጠቀም ትችላላችሁ። በቀጣይ በሌላ ቪዲዮ እስክንገናኝ ባላችሁበት ሰላማችሁ ይብዛ። ቻናሉን ሰብስክራይብ ማድረግ እንዳይረሳ።